ክብር ለኢየሱስ ይሁን። እንግዲህ 5 ምዕራፍ አንደኛ ተሰሎንቄን 3 ምዕራፍ ደግሞ ሁለተኛ ተሰሎንቄን አንድ ላይ 8 ቀን ፈጅቶ ተሰሎንቄ ዛሬ አልቋል። እናችን ያዙ እስቲ በጣም ስለሚጠቅማችሁ በተለይ እቺን ዘመን በምዕራፍ 3 ላይ ማየት እንድትችሉ ልንገራችሁ። ቁጥር 1 ላይ እንዲላል በኢየሱስ በቀረውስ ወንድሞች የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንደሚሆን እንዲከበር ሃሌሉያ እንዲሮጥ እንዲከበር አሜን እምነትም ለሁሉም ስለሚሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ። አሜን ሃሌሉያ ከአመፀኞችና ከክፉ ሰዎች እንድንድን ጸልዩ። ለወደዳችሁ ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ የታመነ ነው። ያጸናናል ከክፉም ይጠብቀናል። አሜን። የእግዚአብሔር ልጅ ኢየሱስ ጌታ የታመነ ነው። አሜን። ቁጥር 5 ይላል ጌታ ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግስት ልባችንን ያቅናው። አሜን። ወደ እግዚአብሔር ፍቅር ይሄ ልባችን አሜን። ወደ ክርስቶስ ትዕግስት ወደ ክርስቶስ ፍቅር ይሄ ልባችን አቅንቶታል። ወንድሞች ሆይ ከኛ እንደ ተቀበለው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ወንድም ሆነው ከእግዚአብሔር ጋር በእግዚአብሔር እውነት ውስጥ ከማይሄዱ ጋር ህብረት የለንም። ወንድም ናቸው። እግዚአብሔርን ከማይፈሩ ጋር አንቀጥልም። ቁጥር 10 እንዲላል ደግሞም ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። በሰው ነገር ብቻ እየገባ ዘመንን አታቃጥል። ቲክቶክ ላይ ቁጭ ብለህ ዳንኤልም ጌታ ነው። አንድ እውነት ልንገርህ፣ ልትሰራ ካልወደድክ አትብላ። በቃ እንዲበላ አትስጡት ባካችሁ። ብራችሁን እየሰጣችሁ እናንተ ነገር ህይወታችሁን ትርጉም ቢስ የሚያደርገው ልቁበት። ልቀጥልና ልዝጋ። እናንተ ግን ወንድሞች ሆይ መልካምን ስራ ለመስራት አትታክቱ። አሜን። ወንጌል ለመስራት አትታክቱ። አሜን። እግዚአብሔር ቃል እንዲሮጥ ለመስራት አትታክቱ። ነገር ግን እንደ ወንድም ገስጹት እንጂ እንደዛ ደግሞ ያለውን ሰው እንደ ወንድም ገስጹት እንጂ እንደ ጠላት አትቆጠሩት። አሁን እንደ ጠላት የምትቆጥር ዝም ብለህ ቲክቶክን ከፍተህ 500-600 1000 ሰው ይዘህ ወንድምን እንደ ጠላት የምትቆጥር ልበደንዳና ወንድም ተጠንቀቅ። አንተ ተመለስ። አትቁጠሩት እንደ ጠላት። ኢየሱስ ያድናል። የሰላም ጌታ ራሱ በሁሉ መንገድ ዘወትር ሰላም ይስጣችሁ። ጌታ ከሁላችሁ ጋር ይሁን። በሁሉ መንገድ ሰላም ይስጠን። አሜን። ኢየሱስ ያድናል። አሜን። ይሄ ነው መዝጊያው የምዕራፍ 3። ክብር ለኢየሱስ። አሜን።